ዛሬ የዓለማችን ውዱን ደም ነው የምናየው። ሰላም ቤተሰቦች ሁሉ መልካም፣ ሰላም ወንድሜ ሁሉ ሰላም። እስቲ በዓለማችን የመጨረሻ ውዱ ደም የምን ይመስልሃል? አዎ የሰው የተከበረ ደም ነው። ጥሩ። በእርግጥ አሁን ላይ የሰው ልጅ ደም እውነት የተከበረ ነው ወይ? እንጂ የሰው ልጅ ደም የተከበረው ነገር ግን ርካሹ ደም የሰው ልጅ ነው በሁለት መንገድ። አንዱ በየቦታው ስለሚፈስ ርካሽ ነው፣ ምንም ጥያቄ የለው። ሁለተኛው የሰው ልጅ ደም አይሸጥም፣ በዓለም አቀፍ ደረጃ ክልክል ነው። ዶኔት ነው የምታደርገው፣ ትረዳለህ እንጂ ደም አይሸጥም። ነገር ግን የዓለማችን ውዱ ደም የሚባለው ሆርስ ሹ ክራፕ የሚባል አንድ ነፍሳት ወይም እንስሳ አለ። ይሄ ክራፕ ደሙ በጣም ውድ ነው። 1 ሊትር $60,000 ነው የሚሸጠው። አጂብ በለ ጌታህን ስራ። ደሙ ሰማያዊ ነው፣ ልክ እንደ ጄሊፊሽ፣ እንደኛ እንደ ሰው ቀይ አይደል። ሰማያዊ የሆነበት ምክንያቱ ደግሞ በደም ውስጥ ያለው አይረን ሳይሆን ብረት ሳይሆን መዳብ ነው። ይሄ ደም ለምን ውድ ሆነ? ለምንድን ነው የሚፈለገው? ይሄ ደም የሚፈለገው በሕክምናው ዘርፍ መድኃኒቶችና የሕክምና መሳሪያዎችን ከአደገኛ ባክቴሪያዎች ንጥረ ነገሮችን ነፃ መሆናቸውን ለመፈተሽ ስለሚጠቅም በሱ ነው ሳይንቲስቶች አንዳንድ ክትባቶች የተቀመጡ ክትባቶች በአደገኛ ባክቴሪያ ተጠቃ አልተጠቃ የሚባለው በሱ ነው የሚታየው። የሕክምና መሳሪያዎች በሱ ነው የሚፈተሹት። 1 ሊትር የሱን ደም ለማግኘት ከ20 እስከ 40 ያሉ ክራፖች ይዘዋቸው ሳይንቲስቶች ከሱ ላይ ነው የሚወስዱት። ከዛ መልሰው ወደ ባህር ይከቷቸዋል። አንዳንዶቹ ይሞታሉ ከዛ በኋላ ብዙ ደም ከወሰዱባቸው ማለት። ዛሬ ኢንዴንጀርስ ከሚባሉት በዓለም ላይ የመጥፋት አደጋ ከገጠማቸው ፍጥረታት አንዱ ይሄ ነው በሰው ልጅ። አሁን እንደውም ሳይንቲስቶች ምን አሉ? ኖ ይሄን ነገር ሌላ ባዮሎጂካሊ በሆነ ነገር ብንፈልገው ብናመጣውስ እስከመባል ተደረሰ። በምድር ላይ ብታምኑም ባታምኑም 450 ሚሊዮን ዓመት በምድር ላይ ቆይቷል። 450 ሚሊዮን እንደሚባል ዓመት የለም ምናምን እንደዚህ ትላላችሁ ብዙዎቻችሁ። እኔ ስለ ሳይንሱ ነው ማወራችሁ። አለ በደንብ ዓለም ከተፈጠረ እቺ ምድራችን ከተፈጠረች 4.3 ቢሊዮን ዓመት በላይ ነው። እኔ በተማርኩት ነው ማወራ። እንደ ሃይማኖት ሌላ ነው እሱ። እኔ አሁን ስለ ሳይንስ ነው ማወራ። 450 ቢሊዮን ዓመት ነው ምድር ላይ ከተፈጠረ። ሌላው በጣም አጂብ የሚሆነው ነገር እስከ 120,000 እንቁላሎችን በአንድ ጊዜ ትጥላለች። ልክ ወንዱ ይመጣና የመራቢያ ጊዜያቸው ላይ እንቁላል የምጥልበት ጊዜ ላይ ሲደርስ መጥቶ ይጣበቅባታል። እሷ እንቁላሏን ስትለቅ እሱ ደግሞ ስፐርም ሴሉን ያቀብላል። እጩ ባህር ላይ የባህር ዳርቻ ላይ እዛ ህይወት ይዘራል። አንዳንድ ጊዜ እንደውም አንዳንድ ክራፖች ከአንድ በላይ ወንዶችን ይጣበቁባትና ዘሩን ይቀላቀላሉ። 9 አይን አለው። አጂብ አትልም? ፎሎ እያደረጋችኋል። እንደዚህ አይነት ነገር እኮ ፎሎ እየተደረገ ነው። 9 አይን አለው። አንዳንዱ አይን እንደኛ ዝም ብሎ 9ኙም ለማየት ብቻ አይደለም። አንዳንዱ ብርሃንን ለመለየት ይረዳዋል። አንዳንዱ አቅጣጫን ይጠቁምበታል። አንዳንዱ አይን ደግሞ ሴቷን ለመጥበስ የእውነት ነው ምን ተብሎ በቃ ሴቷን የሚያድንበት እንደኛ ጠቀሳን በለው ለዛ ነገር ነው የሚጠቀምበት። ይሄ ቪዲዮ እንደሚመቻችሁ ተስፋ አደርጋለሁ። ከዚህም በላይ ብንሰራው ጥሩ ነበር። ያው